ይከዳሻል። አስረግዞ ነው የከዳት። ይከዳሻል። እኔ ብሩክ ሰው ከዳ በልቶካጅ ነው። እሺ በልቶካጅ ነው። በልቶካጅ ስለምከዳ ወራ ስለማላውቀው ብሩኬ ነው እንደምታወራው። እኔ እኮ ኧረ ስለዚህ ነው የምነግርሽ። ኧረ በጭራሽ ብሩኬ ጥሩ ሰው ነው። አንዷን አስረግዞ ከዳት። ልጁ የኔ አይደለም ምናምን ነገር ብሎ ከዳት። ከዳታል። እሺ እሱን እኮ በቃ ነገረኝና ምናምን ነገር አሳመነሽ? አይ አሳብ እውነታውን ነገረኝና እንትን አልኩት። ይከዳታል። እኔ ካዲ ነኝ ሰው ከዳሉ። አይ እኔ ነኝ እና አስረግዤ ልጁ የኔ አይደለም ማለት እኔ ማለት የኔ አይደለም። እኔ በቀበሉ እኮ ተቀበለች። ችግር የለውም። አንቺ ላይ እሷ ላይ ካልበጠበጠኝ ነው ምን ችግር? አብራችሁ ልታሳድጉት ነው? ምን ጣጣ የለውም። እሷንም ልታስረግዛት ነው እንዴ? ምን ችግር አለው? አንቺ ከኔ አትወጂልኝ እንዴ? መንተውና ተገኝቶ ነው እንዴ? አስበሽዋል? ወለታችን ምን ልጅ። ለማንኛውም ልብስ ቀይሬ ነው። ግን መጽሐፍ ቅዱስ ታነብ መጀመሪያ ብዙ ተባዙ ነው ያነበብከው? እንደሪቷ ሙላት እንደረስተሽ እሱን ነው ያነበብከው? አዎ ልብስ ቀይሬ ልምጣ። እሺ ቀይሬ እንዳትጣሉ። እሺ ሰላም ነው። ናውጣ ማስታወቂያ ተራሽ ምን አጣለ? ናውጣ። የት ነው የምወጣው? ይዘርፈኝ ነው ነው የምለው። ኧረ እባክሽ ጭራሽ በቤቴ። እኔ የምለው ቤቱ እሱ አይደለም እንዴ? አይ የኔ ነው። ተሳስተሻል። ሰክሶሽ ቤቱ የኔ ነው። ቤቱ የእሱ እንደሆነ ነው የማውቀው። ከዛ አንቺ ደግሞ በቃ ተጣላችሁ አልፈልግም አልሽው አይደለም? ከዛ መውጣት ነው ያለብሽ አንቺ እኮ። ማኔ እሱም ሳይሆን ወጣ ማለት ያለብሽ። አንቺ ነሽ መውጣት ያለብሽ። እንደው ሰው ቤት ገብቶ እኮ ድርቅ ውጪልኝ እስከተባልሽ ድረስ ቤቱ የኔ ስለሆነ እኔ እናት ቤቱ እሱ ነው እንዴ? ከሱ በላይ መቼስ አንቺን አላምንሽ። እና የሱ የሆነ እንደሆነስ ትወጫለሽ። አንቺ ምን መብታለሽ? ሚስቱ ነኝ። አይ ይቅርታ፣ የጋብቻ እንትናችሁን ወረቀታችሁን አሳይ። ካላየው አላምንም። እሱ ቀስ በቀስ ታያለሽ። ቀስ በቀስ አይ አሁን ነው የምፈልገው። አሁን እንደወጣልሽ ከፈለግሽ የጋብቻ እንትንሽ እኮ ኦልሞስት እኮ ነገርሽ እኮ መጣው፣ ተተዋወቅን። የግድ ቀለበት ምናምን ማሰር እኮ አይጠበቅም። ኬት ናገኘሽ? ኬት ናገኘሽ ማለት ያው ከሆነ ቦታ አግኝቶ ይዞሽ መጥቶ ከሆነ ብዬሽ እኮ ነው። ወይ አይደል? አረ በጣም ብዙ ሴቶች አሉት፣ ወደ 7 10 ምናምን እያለኝ ነበረ ትናንትና። እሱ ከኔ ውጭ ማንንም እንደማያውቅ ነው የማውቀው አይደለ?